ተረጋጉ ናይ ቁጭ ወይ ሲጀመር ተረጋጋና ታዲዮስ ተረጋጋ አንተ እንዴ ሲጀመር ዱላ ምናምን መያዝ ላንቺ ነው ዱላ የሚያስፈልገው ከምችለው በላይ ስላልኩልሽ አንቺ ለምን አሰኝ እኔ ሞግዚት አንቺ ለምን አሰኝ ማታግዢኝም እኔ ሳባ ጭራሽ ልስራና ራሴን ምናምን ላንተም ልትረፍ ማም ሳሽን ሰጣውኝ እንደዚህ ተረጋጋ ታዲ አንተ ተረጋጋ 150 ሺህ ብር ስለሰጠክ ነው አንገበገበክ ስማ እንዴ ልደረድር ልችላለሁ እሺ ማን እንደሆንኩ ጠንቀቃ ነው የምታቀኝ ሳባ አንቺም የማይሆን ነገር ልጁ አይምሮ ላይ እንት የሚል ነገር አትናገሪ አይ እንደዚህ አይነት ያገረጣ መልክ ያስኩ ባንተ የተነሳ ከዚህ በላይ አበባ ሆኜ መታየት ለድሮ ዘመን በምችለው ያርኩልሽ ነው አንተ ብቻ አይደለም እሺ መናገር የምትችለው እንዴ ልታስፈራራኝ ነው እንዴ ተረጋጋ አንተ ተረጋጋ አርፈሽ ተቀመጪ አታቅምሽ አርፈሽ ተቀመጪ ምን አይነት ሰው ነሽ ስማ ጣም ታዲያስ እየታገስኩክ ነው እሺ ሳባ ነኝ ሳባ ማን ደፍሮ የማን ልጅ እንደሆንኩኝ ጠንቀቃ ነው የምታቀኝ የማንም ልጅ ነኝ አሰማም እንዴ ምን አርግ ነው የምትይኝ እኔ ኬት ላምጣ ምን አርግ ነው የምትይኝ ለምን አገባኝ እንዴ ወደን ተፋቅደን እኮ ነው የተጋባነው በጣም ተዋደድ በጣም እኔ አንተ ወደርኩክ እንደዚህ አይነት ያለ ታኖረኝ ነው እኔ አንተ እንዴት ብታገጣጥም ነው እኔን ከራስ ጋር ተዋደ ምናምን ብለ በጣም እየዘነጋክ ይመስለኛል እሺ ስለኔ ማንነት እንግዲህ ተመልካቾቼ በባለፈው በሳባጋና ከባለቤቷ ጋር የነበረኝ ቆይታ አይታችሁታል በጣም አሳሳቢ አስጨናቂ ጉዳይ ነው ኦልሞስት እኔ ቪዲዮን ሐሳብ ነው ያነሳች የነበረው የሚያሳስብ ነገር ነው እንደዚህ አይነት ሴት እውነት እንደዚህ አይነት የምታስብ ትዳር ላይ እንደዚህ የምታደርግ ሴት አለሽ ብዬ አስቤ አላቅም በዚህ ጉዳይ ተነሳ በጣም ብዙ ወዳጆቼን ቤተሰቦቼንም ሳይቀር ሴት ጓደኞቼንም ሳይቀር አማክር ያለውና የሁሉም ፊሊንግ ለነሱ ራሱ የሚገርም አይነት ስሜት ነው የነበረው አይ ዶንት ኖ ምን ማለት እንዳለብኝ ምን ማድረግ እንዳለብኝ በጣም ጨንቆኝ ነበር መፍትሄ ብዬ ያሰብኩት ነገር ምንድነው ለታዲም አልነገርኩትም ምንድነው ያሰብኩት ነገር የሆነ ነገር ባክግራውንድ ሊኖራት ይችላል እቺ ሴት የሚያስቸግራት ሰው የሆነ እንትን ሚላት ሰው ይኖራል ብዬ ስላሰብኩኝ ስልኳን ለማግኘትና ለመጥለፍ ሞክሬ ቴሌግራማን ምናምን አግኝቼው ነበር እና ቴሌግራማ ላይ ከተለያዩ ሰዎች ጋር ትነጋገራለች ከተለያዩ ሰዎች ጋር ታወራለች ኦልሞስት በትዳሯ ደስተኛ እንዳልሆነች ነው ለዛ ሰው ምን ነገረው ጉዳዩ በጣም የሚያሳስብና የሚያስጨንቅ ጉዳይ ነው ያለች ምን ነገረው ምንኖርበት ቤት የሚያበላኝ ምግብ አይነት ወሬ ነው የምታወራው ለዛ ሰውዬና ሌላ የምታፈቅረው የምትወደው ቅርባ የሆነ ሰው አለ ይሄኛው ግን ትዳር ላይ የሆነ ገንዘቡን ሀብቱን ብቻ ብላ እንደቀረበችው ነው እየተናገረች ያለውና በጣም የደበረኝ አይነት ቪዲዮ ነው ኦልሞስት ቪዲዮውን እስቲ ጋብዣችሁ እንመለሳለን እንዳለው ያው ግን ፓላሳትና የሆነ በስተገከም እንኳን የሚነጠፍ ነገር የሌለበት አልጋለኝ ግን በየው ናፍቀኝ ከሰፍቶ ነው ደስ ይለኝ ነበር ማለት በቃ እንግስቲ አላሳዝና እንደዚህ ደርሰችበት ያንተ ቀስት ምናምን ሰጥተው እኔ በጣም ናፍቀኝ ነው ተቃቅፎ እናሳልፋቸው በቃ ምሽቶሽነት እንዴት በጉጉት እንደምንጠብቅ አሁን እዚህ ያለው ውጥንቅጥ ላስተካከልና እንገናኛለን ደግሞ ያንን ቪዲዮ እኮ ረስቼ አይደለም ምንም የሚመች ነገር የለምና ትንሽ ኮንዲሽን ላይ ምናምን ላስተካክል ብዬ ነው አባይ ደግሞ ቆይ ሳልነግርህ ባለፈው ላኩል ቪዲዮ አይተኸው ለምን ዝም አልከኝ ወይስ ታባር ያንን ቪዲዮ ስላላኩልህ ወይኔ የሱዲ ይዝልሃል እንዴት እንደገዛ ነው አንተ ጁስ ታደፍቶብኝ አንተ እብድ እኔ ኮረስ ተካላ በቃ በእያንዳንዱ ነገር ነው ተዘምተን በእያንዳንዱ ነገር እና በጣም ናፈቀኝ ደግሞ ማለት ነው ሆነ ያየሁት ነገር ነበር እሱ ተወሰነ ፈልጌ ነው አትገዛልኝ በዛው እንደውም ወይ ቃውና ብለን ገዛለን እሱም አብረን ጊዜ እናሳልፋለን ለነገሩ አቃለሁ ለማታፈቅ አቃለሁ ግን ደከመኝ ማለት ነው ትይት አሁን እንደዚህ በስልኩ ፍለፍታን ተጥቶ
ያስጠላል ቤት ያው ልጅ አበደች ስለሆነች ነው እኔ ባንተ ፍቅር ገና ከዚህ በል አበድ ነው ልክብድ ምን መዝናናት እንዴት እንዳናፈቀኝ ምን ወጣ ክራሷ የምትቀበልበት እኮ ሰፈር አይደለም እንጂ እንደሚያስጠላ ወይ በጣም የሚያስጠላው ግን ምን አለ መሰለክ ወይም ነው ምንድነው ታውቃለህ በቃ እንዴት ይደስደው ከዚህ አልጋ ላይ ነው ብቻ በቃ ነገሮች ምናምን አመቻችተን እንገናኛለን እሺ ደግሞ ጸባይህን ካስተካከልክ ከፎቶ ይዘላለ ባራቁቴ ቪዲዮ ልክላል ባይ ቤቢ ናፍቃት ማልኩ ምን አይነት ውጥንቅጥ ውስጥ እንደከተትከኝ ይያወቅ አሁን ማለት ነው የምታየው ነገር ምንም ሳታሽ ነው ነገር ሼፒንግ የለም አየክ እኔ አሁን በፊት ታቀሳባ ነኝ ጋርትቺ አላሳዝንህም ግን ለምን አትወስደኝ በእናትህ ከኔ እዚህ ቤት ምርር ያለኝ ምርር ያንተ ልጅ ቤቢ ሰማይ በየውጭ ደስ ይለኛል እንዴ አሁን አንተ እንዴ ፍትከመጣ ነበር ማለት ነው አፋብኝ የሆነ ካስቀምጬ ላሳይክ ገዝቼ እሱን ላሳይክ ብዬ ማለት ነው አጣሁት እና ስማኝማ በቃ እውነት በጣም ነው የሰለቸኝ ያው ምንም የሌለበት ቤት ምንም ሌላም ቪዲዮ ቀርጬልሃለሁ አለክልሃለሁ ግን ባዶ እኔ አሁን ምን እያየው ነው ምዝናና እኔ በቃ በለህ ሆና በእናትና ውሰደኝ በእግዚአብሔር እኔ እውነት ስማኝ ግን አንድ ግን ልንገር እኔ ይሄን ሰውዬ ወይ ሆነ ነገር አድርገው እወጣለሁ ወይ ሆነ ነገር አድርጎኝ እሞታለሁ ይሄንን ግን እንድታውቅ ፈልጋለሁ እኔ ላንተ ብዬ እንደዚህ አይነት ችግር ውስጥ መግባት አለብኝ ፈጣሪ ሆይ ውጪው ብታየው ገጠር ነው ሁሉ ነገር ሲያስጠላ ብቻ ለማንኛውም ሌላ ቪዲዮ ልክላለሁ ግን በጣም ናፍቀኛል እሺ ባይ አሁን ቤብ እውነት ፍረድ አሁን ሶፋ ከዛ ወደ ውጭ ላሳይከኝ በቃ መታየው እየታውላ እኔ ለሞት ነው በቃ አይት ዛጋ አይት አለች ታለ ደግሞ ጎማ ይሆነ አሁን እኔ አሁን ገጠር ነው በጋሪ ውሃ በምንድነው በጋ አይደለም በበቅሎ በበግ ማን ነው በአህያ ምናምን ያው ቤብናል ያው ቆርቆሮ ቤት እኮ ነው ያለው ወይኔ ያው ያገር ትቦ ሱራሱ እንደዚህ ድብን ቢል ነት አሁን እዚህ የኖርኩ ነው ያው ኖርኩ ምለው እኔ ከሱ ጋር ኖርኩ ላለው በቃ እንደዚህ አይነት ህንጻ ውስጥ ያው በቃ እንደዚህ ውስጥ አንዱ ውስጥ ነኝ ያለሁት ያው ቤብ ያው ቴሌቪዥን እንኳን የለውም ቲቪ ስታንዳርድ ቴሌቪዥን የለውም ባዶ አፈር ብላን ሳባ እንደዚህ አይነት ላይ መኖር ልጅ አልነበርኩም እጭ ያው እዚህ ደግሞ ማንም ገብቶ አያውቅም አዋራው ነው ምንም ሳነካው ያው ሰማም ቤብ አብራቱ ለሎም ቤብ ያው ቤብ አሁን እዚህ ክፍል አሁን የማን ክፍል ነው ባል ያው ቤብ አሁን የሽታው ራሱ እንዴት ከሚከብድኩ ያው ሽታ የገማ ቤት ይሄንንማ ሰርፕራይዝ ምናምን ብዬ ነው ማሳየት
ያው ቆልፎት ሄዷል አፈርብላ ሁለተኛ ልጅ ለምን አንወልድም ስላት በአካውንቴ 2 ሚሊዮን ብር ከተታለች 2 ሚሊዮን ብር በአካውንቴ ካላስገባ አይደለም ልጅ ለመውለድ አብሬ ያልተኛም ድጋሚ እኔ የሱ ባለቤቱ ነኝ የልጁ እናት በመሆኔ ብቻ በጣም ብዙ ነገር ማድረግ ነበርበት በጣም ይመስለኛል ማን እንደሆንኩኝ በጣም ዘንግቷል አጋጣሚው ነው እኔ ከሱ ጋር ስለተገናኘውና አሁን አንድ ቤት ውስጥ ስለምኖር ባይገርም አብረን ከተኛን አንድ አመት ከምናን ይሆናል እንዴ ማለት አልጋም ለይታችኋል በቃው ለይተናል እሷ ለይተን ሳይሆን በቃ አፈልግም ከኔ ጋር ማደርሱ እኔ ሶፋ ላይ ተኛ ነው የምትለኝ በኢየሱስ በጣም ከባድ ነገር ነው እንግዲህ ተመልካቾቻችን የታዲዮስና የሳባ ጉዳይ አሳስቦን አስጨንቆን ጀስት የነሱ ጉዳያችን ነው ብለን ያው ለጉዳዩ ጊዜ ሳንሰጠው እነሱን ለማማከር እዚህ ድጋሚ የቤታቸው ተገኝተናል ትናንትም እዚሁ ነበር ያልነው ይሄን ነገር ሳባ አታውቅም ያላወቀችበት ምክንያት ቤት ሙሉ ቀን ልናገኛት አልቻልንም ከታዲዮስ ጋር ነው ቤት ውስጥ እየተነጋገርኩና ነው ያልኩትና በጣም አሳሳቢ አስጨናቂ ጉዳይ ስለሆነ የጉዳይ መፍትሄና ውሳኔ አግኝቶ ህይወታቸው መቀጠል አለበት ብዬ ስላመንኩ ነው የጉዳይ አሳሳቢ ስለሆነ እስከዚህ ደረጃ የቆየውትና ጀስት ዛሬ ቤታቸው ተገኝቻለሁ ሳባንም አግኝቻታለሁና ኦልሞስት በጣም እንደቸኮለች ጉዳይ እንዳላት ነው እየነገረችኝ ያለችው ስለዚህ ይሄ ጉዳይ መፈታት ስላለበት ሁለቱንም በግል ያወራናቸው ነገር ስላለ ይሄን ነገር ደግሞ ፊት ለፊት በኔ ፊት በተመልካቾችን ፊት ተነጋግረው መፈታት ስላለበት ነው ዛሬ ሁለቱንም እዚህ ያመጣዋቸውና መጀመሪያ አክብረሽኝ ስለመጣሽ በጣም አመሰግናለሁ እሺ ማመሰግናለሁ እሺ ታዲም ነው እንግዲህ ላንተ ምንም መናገር ምፈልገው ጉዳይ ነው ቢኮዝ አብረን ብዙ ነገር ስለነበርን ትናንትም ዛሬም ጧት አካባቢ ማለት ነውና አይው በቃ መናገር መጠየቅ ምፈልገው ጉዳይ ለኔ ያልከኝን ሁሉ ነገር ሳፈራ ሳትጨነቅ እዚሁ ፊት ለፊቷ እንድታወራት እዚሁ ፊት ለፊቷ መፍትሄ ማግኘት ምፈልገው ነገር ሁሉ እንድታነሳላት ስለምፈልግ ነው እዚህ ይዤ የመጣሁትና ጀስት ከዚህ በፊት የነበረውን ቪዲዮ እንዳያችሁት ነውና ይሄ የ2 ሚሊዮን ሁለተኛ ልጅ ለመውለድ የ2 ሚሊዮን ጉዳይ በጣም ጀስት አይምሮዬን በጣም የፈተነኝ ያሳሰበኝ ያስጨነቀኝ ጉዳይ ሆኗል ኦልሞስት ካይምሮዬ ሊወጣልኝ አልቻለም እውነት ለመናገር ማታ ቤት ገብቼ የሚመላለስብኝ ጉዳይ ነበር እህቴንም አወሯት እናቴንም አወሯትና እናትና እህቴ ራሱ የነገሩኝ ነገር ኦልሞስት ጭራሽ ከሴትነት ነገር የወጣ ነገር ነው ስላችሁ እኔ ሁለተኛ ልጅ ለመውለድ 2 ሚሊዮን ብር መጠየቅ በጣም ከባድ ነገር ነውና አይምሮዬንም ከንክኖኛል ምን አይነት ጉዳይ እንደሆነም በጣም አሳስቦኛልና ይሄን ጉዳይ በቃ አሳሳቢና በጣም አስጨናቂ ጉዳይ ስለሆነ ነው በቃ የ2 ሚሊዮን ጉዳይ ዛሬ መፈታት ስላለበት ዛሬ መወሰን ስላለበት ነው እዚህ ቤት ተመልሼ የተገኘሁት እንደነገርኳችሁና ይሄ በጣም አሳሳቢና አስጨናቂ ጉዳይ ነው በቃ ሁለተኛ ልጅ ለመውለድ ባለቤቷ ነው የትዳር አጋሯ ነው ህይወቷ ነው መፍታት አፈልግም አንድ ላይ መኖር ነው የሚፈልጉት ስለዚህ ሁለተኛ ልጅ ማትወልድበት ምክንያት ምንድነው 2 ሚሊዮንስ ሊያስጠይቃት የሚችለው ነገር ምንድነው በጣም አይምሮዬን የከነከነኝ ነገር ነው ባለፈው መግባባት ስላልቻለን ነው ትቻት የወጣሁትና ይሄ ነገር በቃ ማውራትና ምን ነገር ስላለበት ነው ስለዚህ ጀስት በጣም ከባድ ነገር ነው እየተረዳሉት ታዲያ ወደ አንተ ልምጣና ምንድነው ይሄ የ2 ሚሊዮን ጉዳይ በጣም መነሳት መወራት ስላለበት ነውና መጣየቅ ምፈልገው በቃ ይሄ 2 ሚሊዮን ለምን እንደፈለጋችሁ ምን እንደሆነ እኔ እንደው ካንተ አፍስቲ ብትጠይቃትና ብመልስልህ እሺ እኔ አሁንም የምለው ነገር አቅሜን ታቋለች ያለኝ ነገር ይሄንን ቤት ለመስራት ያወጡትን ብር ታቃለች እንዴት እንደሆንኩ ታቃለች እንደሌለኝም ታቃለች እና ለምን አስፈልጋት የ2 ሚሊዮን ብር እሱ ነው ማንሳት እንፈልገው ነው ምንድነው 10 ጊዜ 2 ሚሊዮን ምታር ብርቅ ነው እንደ 2 ሚሊዮን ብር እኔ ሳባ እኮ ነኝ ምን ሆነህ ነው የሚያስፈልገኝ ነገር ምን እንደሆነ ታቋለህ የጠየቁህ ነገር በጣም ከኔ አንፃር በጣም ትንሽ ነገር ነው ድጋሚ እንደዚህ አይነት ጥያቄ እንዳጠይቁ ላንተም ይሁን ላንተም ካንድም ሁለቴ ደጋግሜ ነግሬያቸዋለሁ በጣም ይሆን አዲስ ነገር ይፈጠር አደረጋችሁት እኮ ስለሚያስፈልገኝ ነው እየጠየቁ ያለሁት ስለሚገባኝም ጭምር ማለት 2 ሚሊዮን ብር ለጸጉርሽ መሰሪያ ለጥፍርሽ መሰሪያ ነው ስለጥፍርና ስለጸጉር አይደለም እያወራን ያለነው ስለጥፍርና ስለጸጉር አይደለም እያወራን ያለነው ስማ እኔ በማግባባት ብዙ የሚያስፈልገኝ ነገር ማለት ነው ሳታሟላ ቀርታል እኮ 2 ሚሊዮን ብር ኬታ አምጥቼ ነው የምሰጥሽ ላንቺ እኔ 2 ሚሊዮን ብር ቢያንስ የሆነ የችግር ምናን በቃ ምንም የችግራት ነገር የለም በመችለው ልክ ሁሉ ነገር ያሟሉላት ነው ተበላለች ተጣለች ጸጉሬ ልሰራ ስትለኝ ከሌለ ይሳሳታለው ምንም ላርግ ስትል አንድ ቀንም በቃ አውድዬባት አላቅም እየበቃ ሳልችል እየተበደርኩላት ሳጣውላ እየተበደርኩ
እኮ አሁን ምን ጎሎሽ ነው ምን ጎሏት 2 ሚሊዮን ብር ጠይቀችኝ ለምንሽ ነው 2 ሚሊዮን ብር ለምንሽ ምን ጎደለሽ ምንም ነገር ስለሆነ ምንም ነው ለኔ ይቅርታ ላቋርጣችሁና ስላችሁ መጀመሪያ ሁለታችሁም ተረጋጉ ያላችሁበት ወይ ምትጨቃ ይገባኛል ስሜቱ ሁለታችሁም ጋር ከባድ ነው ግን የማይጠይቅ ጥያቄ ነው እየጠየቃችሁ ያላችሁት ይቅርታ ልጅ አይባልም ልጅ እንደወልድ ነው አይደለ ያስፈልገኛል ሳባ እኮ አሁን የሱም ጥያቄ የኔም ጥያቄ የብዙ ቤተሰቦቼም የእናቴም የእህቴም ሚዲያ ላይ የሚያዩሽም ሰዎች ጥያቄ እውነት ለመናገር ሁለተኛ ልጅ ለመውለድ ኦልሞስት ያልሽኝን ህይወት እኮ ኑሪው መዝናናቱን ትላልቅ ነገር መመኘቱን ይሄ ማንንም ሰው የሚመኘው ነገር የሚያልመው ህይወት ሊሆን ይችላል ግን ሁለተኛ ልጅ ለመውለድ ከዚህ ልጅ 2 ሚሊዮን ብር መጠበቅ ማለት ምን ማለት ነው አሁን እሱም እኛም ግራ የገባን ጥያቄ ምን ጠይቅሽ ጥያቄ ለዚህ 2 ሚሊዮን ለምን አስፈለገሽ ህይወቴን ለማስተካከል ለወልድ እኮ ነው ራሴን መጠገን አለብኝ ምንድነው አንድ ነገር 10 ጊዜ የሚደጋገመው እኔ በመችለው አቅም ስትወልጂ በመችለው አቅም አንተ የምትችለው አቅም ለኔ ህይወት ምንም ነው ማይጠቅመኝ ምንም ነው ማይበቃኝ አሰማም እንዴ ምን አርግ ነው የምትኝ እኔ ኬት ላምጣ ምን አርግ ነው የምትኝ ለምን አገባኝ ዲ ወደን ተፋቅደን እኮ ነው የተጋባነው በጣም በጣም ተዋደድ በጣም እኔ አንተ ወደድኩክ እንደዚህ አይነት ያለ ታኖረኝ ነው እኔ አንተ እንዴት ብታገጣጥም ነው እኔን ከራስ ጋር ተዋደድ ምናምን ብለ በጣም እየዘነጋክ ይመስለኛል እሺ ስለኔ ማንነት አትርሳሽ ያለፈውን ላይቭ አትዘንጋ እኔ ምን እንደምልሽ አላቅም በጣም ዝቅ ያረግሽ ነው ባለቤትሽ እኮ ነኝ የልጅሽ አባት የሆንከው ነው እየተናገርኩት እኔ እንጃ በጣም ከባድ ነገር ውስጥ ናችሁና ሁለታችሁም ተረጋጉሽ መጀመሪያ እሺ አይ ተረጋጉ ሁለታችሁምና አንድ ጥያቄ አጠይቁ እሺ 2 ሚሊዮን ጉዳይ ታዩ እሺ አንድ ነገር እኔ ልጠይቅሽ ከታቲዮስ ጋር በተጋባችሁበት አመታት ኦልሞስት ወደ 4 አመት ምናምን ተጠግታችኋል እሱ እንዳጫወተኝና ኦልሞስት ግን ከታቲዮስ ጋር አንድ አልጋ ላይ እንኳን መተኛት ካቆምሽ 1 አመት ሆኖሻል ተሳሳትኩ አልተሳሳትኩም ስለዚህ መብቴ ነው እንዴት ባለቤትሽ ነው ምንም ነገር የማድረግ መብት የለውም እኔ ስፈልግና ስፈቅድ ብቻ ነው ምንም ነገር ሊሆን የሚችለው አይ ታዲያ እኔ እሱ በፈለገ ጊዜ እሱ ምንም ነገር ባማራው ጊዜ ከኔ ጋር ሊጋደም ነው መጀመሪያ የሚያስፈልገኝ ነገር ሳያሟላ ከኔ ጋር አይደለም አንድ አልጋ ላይ መተኛት ከኔ ጋር ቁጭ ብሎ ማውራት በራሱ ትልቅ ነገር ነው እንዴ ሳባ ባለቤትሽ እኮ የልጅ እሺ ኤኒዌይ ባለቤትሽ አምነሽበት እንኳን አይሆን የልጅሽ አባት እኮ ነው እንዴ እሱ የዘር ፈሳሽ እኮ ነው አንቺ ማህፀን ውስጥ ገብቶ ልጅ የተፈጠረው አንዴ ተጋብታችሁ እየኖራችሁ ነው ላንቺ ብዙ ነገር እየለፋ ነው እና ለባለቤት ይሄ ነገር ይገባል ይያልሽኝ ነው አዎ ይገባል ማንንም እስካሁን እናንተ በመታሰቡት ናይስ ሲላት ምትመጣ ሂጂ ሲላት ምትር ስሪ ሲላት እንደዚህ አይነት ሴት አይደለም እኔ ስሚ እወድሻለሁ የልጄ እናት ነሽ በቃ ላንቺ ክብር አለኝ ግን እኔ በቃ የምትዩን ነገር ማሟላት አልችልም እና በመችለው አቅም ሁሉ አንቺ አረግሹን በቃ የምፈልገው ነገር ለማሟላት እሞክራለሁ ባለኝ አቅም ታዲያ ሰማይ ባላ ከብረክ እዚህ ጋር ካንተ ጋር ልቀመጥ ታቀኛለህ በጣም ብዙ ነገሮችን መተው የምችል ልጅ ነኝ በጣም ብዙ ነገሮችን ማድረግ የምችል ልጅ ነኝ የልጅ አባት ባሌ ስለሆንክ ነው አይደለ እዚህ ጋር ያለ ነው እዚህ ቤት ውስጥ የምኖረው ነው አይደለም ነው ስለዚህ የምልህ ነገር እንደባል ግዴታክ ነው ሌላ ተጨማሪ ሰው ይዞ መጥቶ የሆነ አይነት ነገር ምናምን ማምጣቱ አስፈላጊ አይደለም ቢያንስ ኖሮኝ በጠይቅኝ እሺ ኬት ላ ግዴታክ ነው እሰራለሁ ትላለህ ምሰራው ስራ ይታለ እኮ በመችለው አቅም እኮ አንቺ የምትጠይቅኝ ነገር እያሟለሽ ነው እስቲ እኔ ጸጉር ሰራ ብለሽ ብራው ዲጌብሽ አቃለ ጸጉር ምሰጣው ልሰራ እስቲ የሆነ ነገር ቦታ እንዴ ተከፍተር ከጓደኞቼ ጋር ልዝናና እንደዚህ ላርግ እስቲ አሁን ይያቀም ሳልጠጣለው እኮ አውዱ ያቃለ ወይ አሁንም በመችለው አቅም በቃ የምችለውን አረጋለሁ ግን አቅም የለኝም አይደለም እኮ ኬታ አባቴ ላምጣ ምን ላርግ እየሰራው ነው ምን ላርግ ልጅ ያስወልደ ጭራሽ ድጋሚ ልጅ የምትፈልገው እኮ ሳሰራ ነው በባዶ ነው ምን አይነት ሰው ነሽ ስማ በጣም ታዲያስ እየታገስኩክ ነው እሺ ሳባ ነኝ ሳባ ማን ደፍሮ የማን ልጅ እንደሆንኩኝ ጠንቅቃ ነው የምታውቀኝ የማንም ልጅ ነኝ ተረጋጉ እሺ ተረጋጉ ሁለታችሁም ተረጋጉ ይኸውልህ እኔ ዛሬውላ መስሪያ ቤት ላይ ያው በማስረጃ ነው ይሄው ዛሬ መስሪያ ቤት ሂሳቡን እየሰራሁት ይኸው ቦር እስከ 150 ሺህ ብር ታጠፋለች ቦር ቤት ውስጥ መሳበል ይቻላልም ይኸው ቤቱን ይኸው
ይኸው አየው አዋራ አንድ ቀን አጥልቶ አታውቅም ቤት ውስጥ በልቻ አንድ ቀን እንኳን እዚህ ቤት ከገባው አንድ ቀን በልቻ አላውቅም አንድ ቀን አመት ምን አሉኛል እዚህ ቤት ከገባው አንድ ቀን በልቻ አላውቅም በወር ግን 150 ሺህ ብር ሰጣታለሁ ቢያንስ እስቲ የትኛውንም ሰው ይደጠይቅ 150 ሺህ ብር የሚያረጋለ ባለኛ አቅም በመሰራው አቅም ከምችለው በላይ ነው ያረኩ ያለው ታውንም በወር አስበው እስቲ ቤት አልበላም ቤት እየተጸዳ ይጠብቀኛል መጥቼ ረፍት የለኝም በቃ እንደዛም ሆኖ ግን የእሷ እንዳይጎል እኔ ጉደልብኝ እሷ እንዳይጎልባት ያልኩ በወር እስከ 150 ሺህ ብር ትወስዳለች አየዋ ያው ሂሳብ ሰራ ነበር ቀን ያልኩት አይደለ ያ 150 ሺህ ብር በጣም አንደላቀ ያኖርሃል እኔ እንተነክ ነኝ ሞግዚት ነኝ ወይስ ሰራተኛ ነኝ ቅጣራ ቤትክ እንዲጸዳለ መቅጣር ነግሬሃለሁ እኮ ቅጣር ገንዘብ አላ ቀጥራ ማጽዳት ኩክ የሚያደርግልህ እኔ መሳጥሽ 150 ሺህ ብር ምንድነው የምታረጊው ጻውርሽን ትሰራለሽ እሺ ይሁን ጥፍርሽ ይሁን በቃ እኔ እኮ በምችለው አቅም አሁንም እኮ አላደርግም አላልኩም አረጋለሁ የምትጠይቂኝ ነገር በምችለው አቅም ግን እማልችለውንስ ምን ላርግ እኮ ነው የምለው ይሄው እማልችለውን ስራ እየሰራክ ነው በደንብ መስራት ነው አሁን መስራት ከሚገባ በላይ በደንብ መስራት እኔ ሞግዚት አንቺ ለምን አሰኝ ማታግዥኝም እኔ ሳባ ጭራሽ ልስራና ራሴን ምናምን ላንተም ልትረፍ እኔም በማግባት በራሱ ማለት ነው ይሄ ስራ ምናምን ስሪ ምናምን የምትለው ወይ ራስሽ ለምን እንደምታዩ እንደ ሳባ እንደኔነስ ራስሽን በጣም ቆፍረህ እንደማታገኝ ታገዝኩሽ በጣም ስለምወድሽ ስለማከብ የልጄዎቼ እናት ስለሆንሽ ከስንት ከተማ እዚህ ጠረፍ ላይ አመጣኸኝ ዝም አልኩክ ባዶ ቤት ውስጥ አስቀመጥከኝ ዝም አልኩክ ከትግስቴ በላይ ሆኗል እሺ ለኔ ሲጀምር ባዶ ቤት ውስጥ ማስቀመጥ ሰላም የሚሰጠኝ ይመስላል እንዴ ስማ አይደለም ያንተ 150 ሺህ ብር ቀርቶ ሂሳብ ነው ያሰለኸው 200 ሺህ ብር እንኳን ቢሆን ማለት ነው ያንተ ምንም ነው በሚሊዮን ብር ማንም እኔ ሊያስተዳድረኝ ይችላል እኔ አሁንም በምችለው ያረኩን ከዚህ በላይ ምንም ራሴ እንዳጠፋ ነው ፈልጊ ሞት እንደም ብትሞት ጥሩ ነው ባሌ ሞታ ያላል አሁን ትቼህ አልወጣም እንዴ አያ ከመለኝ ሰው ሞቴን ከምትመልኝልኝ ሰው አይደለ እና ለኔ ጽዳት ነው የምትመኝልኝ ለዛ ላክበር በጣም ትልቅ ሪስፔክት ሰጣውክ ተረጋጋ ሺህ ብር ሰጣውኝ እንደዚህ ተረጋጋ ታዲ አንተ ተረጋጋ 150 ሺህ ብር ስለሰጠክ ነው አንገበገበክ ስማ እንዴ ልደረድር ልችላለሁ እሺ ማን እንደሆንኩ ጠንቀቃ ነው የምታቀኝ ሳባ አንቺም የማይሆን ነገር ልጁ አይምሮ ላይ እንትን የሚል ነገር አትናገሪ አይምሮዬን ስለነካኝ ነው እኔም ስሚነካው ነገር እየነገርኩ እንዴ ቤት አስጂ ማለት አይምሮ የሚነካ ነገር ነው ሴት ልጅ አይቆም እኔ ሞግዚት ነኝ ምንድነኝ ቤት ጽዳት ሰራተኛ ነኝ ያገባኝ ቤቱን ላጸዳለት ነው የናንተው ቤት አይደለም እንዴ ተረጋጋ አንተ ከምችለው በላይ እዚህ ጋር ከምችለው በላይ ነው ያረኩላት ያለውት ከቤተሰቦቼ እናቴን አረዳም እሷን እንደምረደው እና ልጅ እናንተ ልትረዳት ነው እንዴ ከቤተሰቤ ጋር አትስማማኒ አሁንሽ ምን ይሻለኛል እሺ ያው ወይኔ ተረጋጋ አንተ ልክ ግን አይደለሽም በጣም ማይሆን ነገር ውስጥ ነው ያለሽው ሳባና ስራዬ ላክ ሳራ ላይ ይወደቀ ነው ለሷ ምትለኝ ለማድረግ የምሞክረው ለሷ ጸጉር መሰሪያ በየሳምንቱ በየቀኑ ያንን ጸጉር መሰሪያ አደጋግም አንተ ጸጉርን አትቆረጥም ተረጋጋ በደንብ በል እኮ ተናገራ እሱ ነው የቀረከው ልመታኝ ነው እኔ እኮ አከበርኩሽ በጣም ለዚህ መልክ እኮ ይጠፋል እንዴ እሷ ማናት በሳምንት 3 ጊዜ ጥፍሯን 3000 ብር እየከፈለሽ ነው የምትሰራው ጸጉሯን 5000 6000 ብር ሜካፑን ልብሶቿን የሰው ልጅ ይገዛል እኮ ግን በየሳምንቱ የምትወጣው አንቺ ማን ስለሆንሽ ነው በሳምንት 100 ምናምን ሺህ ብር አንተ የማን ማን ስለሆንሽ ነው ወር ባለሞላ ጊዜ ውስጥ 160 ሺህ ብር አትፍታ መሽለት ነው እኔው በማስረጃ የዛሬ ወር ነው ምናምን 160 ሺህ ብር አትፍታ ወዲያው ብር ቸገረኛለች በመጨረሻ ብሩ ስላት ጸጉሬን ተሰራው እንደዚህ ምሳ በላው እንደዚህ ልብስ ገዛው አንቺ ማን ስለሆንሽ ነው መልክ እኮ ይረግፋል ማን ስለሆንሽ ነው እርሜ ላንተ እንደዚህ አይነት ያገረጣ መልክ ያስኩ ባንተ የተነሳ ከዚህ በላይ አበባ ሆኜ መታየት ለድሮ ዘመን በምችለው ያረኩልሽ ነው አንተ ብቻ አይደለም እሺ መናገር የምትችለው እንዴ ልታስፈራራኝ ነው እንዴ ተረጋጋ አንተ ተረጋጋ አርፈሽ ተቀመጪ አርፈሽ ተቀመጪ ተረጋጋ ተቀመጪ አርፈሽ ተረጋጋ አበዛሽውንስ በጣምሽ ለልጄ ስለዋውርም ተረጋጋ ይጅን ማለት ነው ዲጋታስ ላደረክበት ነገር ዋጋ ከምችለው በላይ ያረኩልሽ ነው አሁን አቃተኝ መረረኝ ተረጋጋ ልቀቀኝ መናት ቁጭ ተረጋጋ ተረጋጉና ነው ተመጮቾኝ ያልቀርምሽ እኔ አሁንም እጄ ላነሳብሽ ፈልግ የለም ዝም በይ በማንነቴ ተሰርቢኝ ቤተሰቦቼ ተሰርቢ ቻልኩ ዝም አልኩ አሁን ማንነት ስለሆነ ነው በቀኝ ተረጋጉ አረ ቤተሰቦቼ ተሰርባለች ሁሉንም በማንነት ማንም የማያደርገው ማንም
ለማይ ስለሆንኩ ነው ላንቺ በየሳምንቱ ለምን ታስተዳድረው ያትራሱ ብቆ ያለውን ወንደና ገባህ ተረጋጊ እሺ ከዚህ በላይ ምን ላድርግ ተረጋጊ ምን ላድርግ ምን ላድርግ ነይ ተረጋጊ ሳባ ቁጭ ብለን እንነጋገር በሳምንት ባልሞላ ጊዜ 100 ምናምን ሺህ ብር ታጠፋለች ለጸጉሬ ለምን እያለች ያደረከው እኮ ማለት ስለሚገባኝ ነው ለዛው ከሚገባኝ በጣም አንቺ ማነሽ መልክሽ ይረግፋል እኮ አንቺ ማን ስለሆንሽ ተረጋጉ አረ ጎረቤት ይሄው እንደምታያት ናት ነው ተረጋጋ እስቲ ቆይ እኔ ያረጋጋታ ተረጋጋ አንተ ሳባ እንደሱ አይደለም ተረጋጋ በእናትሽ ነይና ከኔ ጋር እናውራ ይገባኛል ስሜት ፊሊንግሽ ግዴታ እኮ ነው ባለቤት እስኮንኩ ድረስ ግዴታው ነው እኮ ይገባኛል ስራ ያለው ልብስ አሁን በቂና አይደለም ልብሱ በሽዛ ነው ገንዘብ ለምትበላው ለምናምን ይላል ነሽ እሺ ተረጋጊና በቃ እዛ ቁጭ ብለን እናውራለን ቁጭ በይና በቃ ተረጋግተን ወላ ነው እንዴ ይውስጥ ያልገውን እሺ ይገባኛል ግን ተረጋጊ በቃ ተረጋጋ አንተ እንደዚህ ሳይሆን አሁን እኮ መፍትሄ ፈልገን እናንተን ለማስማማት ነው የመጣ ነው አይደል ምን ላድርግሽ አንተ ምን አድርግ ትለኛለህ ከዚህ በላይ እኔ ከምችለው በላይ እንደማድረግ ነገርኩህ አስረዳው የምሰራውን ስራ አስረድቻለሁ ከማገኘው እየተበደርኩ እንደማድረግላት ታውቃለህ አይ ሲጀመር እኔ ሳባ በጣም ይሁን ካቅሜ በላይ ይሆንሽም እየመጣሽ ነው እውነት ለመናገር እኔ እንደኔ ታገሰሽ እኮ የለም በጣም እኮ ትግስተኛ ነኝ በጣም ስለምወድሽ የልጆቼ እንደኔ ታገሰሽ የለም እንደኔ ለመነሽ መልክ እኮ ይጣፋል ነገር ተረጋጋ አንተ በጣም በቃ ውሸታም አይነት ሰው ይሆንሽ እንደሆነ እየተረዳው የመጣሁት ስለምውሸት ነው አንተ ደግሞ ስለሽ በቃ ገንዘብ የምታውጪበት ምክንያት አንቺ ምን አይነት ህይወት እየኖርሽ እንዳለሽ ኦልሞስት እንደሱ እንደማትወጪ በጣም እርግጠኛ ነኝ እኔ በጣም በቃ አሁን በጣም ላፊ በጣም ያወራችሁ ነው አንተም አንተ ደግሞ ምን ተማምነህ እንደዚህ ስትሆን እንደነበር ደግሞ እኔ እናንተ በደንብ ሰፊ እንነጋገር አይ ሲጀመር እሱን እንደማትወጂው እሱን እንደማታፈቅሪው ለሱ እንደማትገቢው እያወቅኩ ነው የተረዳው ነው የመጣው የምትገባው ሴት አይደለም በጣም ዝቅ ያለ ስለዚህ ይሄን ሰው ፈተሽ እንደዚህ ዳቲ ከዚህ በኋላሽ ፈተሽ ስለዚህ ይሄን ሰው ማውራት በቃ መፍታት ነው ያለብሽ ማትገቢው ከሆነ በቃ እሱም ደግሞ ሌላ የራሱን ታይፕ መፈለግ አለበት አስወልዶኝና ምን አስብሎኝ መልኬን ምናምኔን የማይሆን ህይወት ውስጥ ከከተተኝ በኋላ ነው መፈታው ሲጀመር አንቺ ራስሽ እንደርጹ ሳይተሽ እንደዚህ ማውራት ራሱ አረፈሪ አረባክክ አንተና ያጋባህን አይደለም በቃ ራስሽ እንደርጹ ሳይተሽ አንቺም ጥፋት አለብሽ አሁንም እያጠፋሽ ነው ያለሽ አጠፋውም በጣም ልክ ነኝ 100% በደንብ ልክ ነኝ እሱ የማያውቀው ብዙ አይነት ፋይሎች ነው ይጋሉ ራስሽ እንደ ጨዋ ሰውና እንደንተን አይነት ሰው አትይ ወይ አንተ ፋይል ምን ስበላ ጻውሬን ሲሰራ ጥፍሬን ሳስተክል ምን ታደርግ ነው ፋይል ያስኩትን ፋይል ማየት ከፈለግሽና በቃ ምንም አሁን ሰዓቱ የደረሰው ይመስለኝ አቀብሉኝ ፕሮዲዩሰሮች ሲሆነ ወሬ ማውራት ትስልበታላችሁ ድርም ወንዶች ስትባሉ በምላስ መደለል ብቻ ምንም ሲጀመር ያረክሻለሽው እሺ አመሰግናለሁ ሲጀመር ይሄን ቪዲዮ ይው ነኝ ምንድነው ማያ ካዮ አንተም እንድታይልኝ ፈልጋለሁ ታዲያስ ቤቢ ናፍቃት ማልኩ ምን አይነት ውጥንቅጥ ውስጥ እንደከተትከኝ ያወቅ አሁን ማለት ነው የምታየው ነገር ምንም ሳታሽም ነገር ሺፒ የለም አየክ እኔ አሁን በፊት ተቀሳባ ነኝ ጋርትቺ አላሳዝንህም ግን ለምን አትወስደኝም በእናትህ ከኔ እዚህ ቤት ምርር ያለ ምርር ያለ ጊዜ ቤቢ ሰማይ በየብጮ ደስ ይለኛል ነው እንዴ አሁን አንተ እንዴ ፊትህ ነበር አንተ ምንድነው ያማል ሁላችሁም ውጡልኝ ከቤቴ ውጡልኝ ያለኔ ፍቃድ ውጡ ማለት ይሄ ጥፋትሽ ነው ምንም ጥፋት አይደለም ያለኔ ፍቃድ ሲጀመር ነው እኔ መቅረስ መብት የላችሁ ውጡ በቃኝ ሲጀመር እንደነክኝ አልፈልግም አንቺ ውሻ አፈና ተፈታ አንተ ውጣልኝ ተረጋጉ ነይ ቁጭ በይ ሲጀመር ተረጋጋና ታዲዮስ ተረጋጋ አንተ እንዴ ሲጀመር ዱላ ምናምን መያዝ ላንቺ ነው ዱላ የሚያስፈልገው ከምችለው በላይ ስላልኩልሽ ተው ተረጋጋ እጅ አታንሳባ ተው አንቺ ውሻ ተረጋጋ ከምችለው በላይ ስላልኩልሽ ተረጋጋ አንተ በእናትህ በኔ ወንድ ተረጋጉ ስለሆንኩልሽ ተረጋጋ ነይ አንቺም ደግሞ ሲጀመር ይሄ ጉዳይ መወራትና እንትን ማለት አለ ነይ አታታጊኝ ነይ ሲጀመር ይሄን እንትን ምናምን ታይ ሲጀመር እንደዚህ እኔ ሌላ ነገር እንዲፈጠር አልፈልግም ነይ ቁጭ ተረጋጋ አንተ ታዲያስ ቁጭ ብለሽ ማውራት አለብን እውነተኛ ጉዳይ ሲወጣብሽ እንደዚህ መሆን የለብሽም ወጣ ከቤት ወጣ አንተ ምንም መውጣት የለብኝም ተረጋጋ
ተረጋጋ ካንቺ በሞለደ ምን ያህል እንዳፈርኩ ብታይ ተረጋጉ በእናታችሁ ውሻ ነህ ሲጀመር ዱላ ምናምን ይዛሽ ማስፈራት ተው ተረጋጋ በእናትህ ወንድም ያንተ ተው ና ቁጭ አለ በቃ አንቺ ነህ ወተን ማውራትም ውሻ ና በቃ ቁጭ አለ ወንድም እኔ በእናትህ እንረጋጋ ዝም በይ በቃ ቁጭ አለ በእናትህ ተረጋጋ ነው ይገባኛል ተዋት እሷን በቃ ወንድም ይገባኛል ፊልም ከዚህ በላይ ምንም ህይወቴ ሙሉ ስለሷ ስል ከምችለው በላይ ስላረኩላት ይገባኛል በእናትሽ አይንሽን እንዳለ ውጪልኝ እገልሻለሁ በእጄ ነው ሰበምቱ ውጪልኝ ውጪ አፋታለሁ ነግሬሃለሁ አይደለ እንደው ከዚህ ቤት መኖር ነው ግሽግሽ አለኝ በእናትሽ ለዚህ ለሚገባውን የሞግዚትነቱን ትሰጠዋለህ ቤት አለ የምትሰራው ሱቅ አለ እያንዳንዱ ነገር እያንዳንዱ ነገር ነው መካ አይኔንደሽ ውጪ አለ ውሻ ውጪ እያስፈራራህ ኧረ እባክህ እያንዳንዱ ነገር ነው ሞካ ማላቅ መሰለህ እንዴት ካንቺ ጋር ነው እሰስ ማን እንደሆንኩኝ አታውቀኝም እሺ አፈርበላ ተረጋጋ አንተ ክብሬና ማንነቴ እንደዚህ ቀለው ወይኔ ፈጣሪ ምን አርጌ ነው ተረጋጋ ምን አርጌ ነው ፈጣሪ አሁን ነው ፍቺን ፈልገው ማፋታ ምችል ከሆነ ደግሞ አሁን ሁሉም ነገር አመቻች በቃ በእናትሽ ገርዬ እጄ ለመንግስት ነው ተረጋጋ ተው እንደዚህ አታስብ ተው እኔ ሰባይ ካሳለሁ ማን እንደሆንኩኝ አታውቀኝም ተረጋጋ አንተ ወንድም ይገባኛል ለሷ ስለ ከቤተሰቦች አጉድዬ ለሷ ስላረኩኝ ምንድነው አንተ ደግሞ ወርዛ እሱ እንዳትናገር በቃ ተረጋጊ በቃ እንወጣለን እሺ ተረጋጊ በቃ ያወራና ተረጋጊ ከካሜራ ጀርባ ያሉ ሰዎች እንድነኪ አልፈቀደ ተረጋጊ በቃ ከካሜራ ጀርባ ምናምን አትበል ተረጋጊ በእናትሽ ተረጋጋ ወንድሜ በቃ በጣም እኔ እንጃ እኔ ራሱ ምን ማለት እንዳለብኝ ነበር ለካየሉ ነበር እንጂ ማለት ነው እኔ እንደዛ አጎሳቁለ አንድ ነገር አይሰራልሃለሁ ነው መናገር ተረጋጉ በቃ ማንና ማን በዙሪያ እንዳለ ሰይጣን እሺ ከዚህ በላይ ምን ልሁንላት ከሳችኋለሁ እናንተንም ከሳችኋለሁ እሺ እናንተንም አፈርኩ አንዴ አንቺ ምንድነው የምትፈልጉት በቃ ተረጋጊ እንወጣለን እሺ ተረጋጋ አንተ እሺ ተረጋጊ በቃ እንወጣለን እሺ ተረጋጊ በቃ ተረጋጊ እናንተ እንላለን እሺ እስከዛ ነው እስቲ እዚህ ረፍት አድርጊ ተረጋጊ እንድትወጡ ነው ፈልጋለሁ ታዲዮስ በሩን ቆልፌባታለሁ ታዲዮስ በቃ እኔ እንጃ ተረጋጋ አንተ በቃ እሷ እንዳለችው ፍቺ ነው የምፈልገው በሩ እንዳትሰብሪው በእናትሽ እሷ ፍቺ ነው የምፈልገው በቃ ጠበቃም ካስፈለገ የምትካፈሉትም ነገር ካስፈለገ ሁሉም ነገር ካስፈለገ እኔ ያለው ተረጋጋ አንተ ና በእናትህ አሁን ከዚህ ቤት እንውጣ ተመልካቾቻችን እንውጣ በሩን ክፈቱላት ተረጋጋ አንተ ስለ በቃ ምንም እንትን የሚል ነገር ነው እሺ አይዞ እንግዲህ ተመልካቾቼ በጣም በሚያስጠላ አይነት ሁኔታ ውስጥ ነው እንግዲህ የሳባን ታሪክም እንዳየነው ነውና በጣም በከባድ ሁኔታ ውስጥ ነው የተጠናቀቀው እንደምታውቁት በጣም ከባድ ነገር ነው ያየነው እኔ ጃኔ እንደዛ አይነት ሰው አለ ምናምን ብዬ አላስብም ታዲዮስንም ማረጋግተነው ታች መኪና ውስጥ እየጠበቀን ያለውና እነዚህ የሚታረቁ ሳይሆን የሚቃረኑ አይነት ሰዎች ነው ሆኖ ያገኙት ለማስታረቅ ትዳራቸው እንዲመለስ ምናምን ለማድረግ አይነት የሚያስችሉ አይነት ሰዎች አይደሉም ጭራሽ የማይገናኙ ሁለት አይነት ሰዎች ናቸውና እነዚህ ሰዎች ቢታረቁም ነገ ጥሩ አይነት ህይወት ላይኖሩ ስለሚችሉ ኦልሞስት ወደ መለያየቱና መፍትሄ ወደ መፈለጉ ነው የሷም ንግግር የታዲዮስም እንትን እኛም የተረዳነው ነገር ይሄን ነውና በተሻለን አቅም ታዲዮስንም ለማረጋጋት እሷም ለማውራት ድጋሚ ከተረጋጋች በኋላ ለማውራት ሁለቱን እስቲ የሚያገናኛቸው ነገር እንትን ለማለት የሚያስፈልገውን ሁሉ ነገር ለማድረግ እንደ ሚዲያ አካልና እንደኛ በጣም ለመጣር እንሞክራለን እንግዲህ በጣም ከባድ ነገር ነው ይሄ በቀላል የሚስተካከል ነገር አይደለም አሁን ያለንበት ሁኔታ እንግዲህ ይሄን ጉዳይ ለመፍታት ለማስተካከል ትምህርት ሆናቸው እነዚህ ሰዎች አንድ ላይ የሚሆኑበት መንገድ የሚፈጠር ከሆነ ደስ ይለናል ማይፈጠር ግን ከሆነ የሚለያዩበት መንገድ ለመፍጠር እንጥራለን እስከ ፕሮግራማችን ፍጻሜ ግን አብራችሁኝ ስለቆያችሁ ያመሰግንኩኝ እነዚህን ሰዎች የነዚህን ታሪክ ግን በሌላ አስተማሪ ቪዲዮ ይዤላችሁ መጥቼ ምን እንደደረሱ ምን አይነት ሁኔታ ላይ እንዳሉ በድጋሚ ቪዲዮ እንደምሰራላችሁ ቃል እየገባው በሌላ አዲስ ቪዲዮና አስተማሪ ቪዲዮ እስከምንገናኝ ቸር ቆዩኝ እላለሁ ወዳችኋለሁ
አራዳ ታይምስ አዲስ ከሆናችሁ ሰብስክራይብ እና ላይክ ማድረጋችሁን አትዘንጉ። ሀሳብ አስተያየቶቻችሁን ኮሜንት መስጫ ላይ ያስቀምጣችሁልኝ። ቆዩ። ወዳችኋለሁ።